የአርሰናልና የዩናይትድ ተጫዋቾች ኮምባይን አድርገው በቃ ካዝሜሮና ማርቲኔሊ ብራዚልን ወደ ራውንድ ኦፍ 16 ኧረ በስመ አብ። ማርቲኔሊ በቃ የላስት ሚኒት ሰው ነው ሲጀመር። ሲቲ ላይ ትዝ ይላቸዋል ያገባው ያኔ አንዳቻ ስንወጣ ባለቀ ሰዓት እሱ ነው ኤምሬትስ ላይ ልናሸንፍ ስንል አግብቶ ሰለብሬት ምናምን ያደረገው ማለት ነው። ካዝሜሮ ተውት፣ በዚህ ሲዝን ብቻ ስንት ቴስታ እንዳገባ ፈጣሪ ነው የሚያውቀው። ጋብሪኤል ያደረገው ክሮስ እንደዚህ እኮ ነው። ክሮስ ባለፈው ፔናልቲው ልክ እንደዚህ ነው የመታው። ክሮስ ትችላለህ ገባ ክሮስ ኮርና ምናምን እንደዚህ ማሻማት እንጂ ፔናልቲ አሁን የጨዋታ ወደ ፔናልቲ ቤት። ለማንኛውም አሁንም ጋብሪኤልና ሃላንድን ትንቅንቅ ልናይ እንችላለን። ኖርዌይ ከኮት ዲቫር ካለፈች ከብራዚል ጋር ነው የሚገናኙት። ሃላንድና ጋብሪኤል ደግሞ ሁሌ የታወቀ ነው በማን አሸናፊነት እንደሚጠናቀቅ። ግባለው ተማርትኔል ይላል መስማም የአርሰናል ተጫዋቾች የደመቁበት ያበደ ጨዋታ። ብራዚል ይመቻት። እኔ ጃፓንን ብታልፍ አይደብረኝም ነበር እውነት ለመናገር። ጥሩ እየተጫወቱ ነው፣ ጥሩ መከላከል አላቸው ምናምን ቢያልፉ አይደብረኝም ነበር። ካሲሜሮ እንዴት ነው ሰከንድ አፍ ራስህን አስተካክለ የመጣው ማለት። የሚገርም ጎል፣ የሚገርም ጨዋታ። ማርቲኔሊ ደስ ይላል። ኔማር ያልገባበት ጨዋታ ኔማርን እንዴት ማርቲኔሊን ከሚያስገባ ኔማርን እንዴት አይጠቀምም የሚል ግምት ነው የነበረኝ። የሚገርም ቅያር፣ የሚገርም ስራ ወደ መሀል እየወጣ በጣም ብዙ ስራ ሰጡት ነው የመጣው ማለት ነው። ማርቲኔሊ ባክ እያደረገ እንዲያግዝ የቪኒን ቦታ ሁሉ ከቨር እያደረገ እየመጣ ኦቨርላፕ እያደረገ ቪኒ ያበደ ማርቲኔሊ። መቻቹ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ። በእግር ኳስ ላይ አንዳንድ ጊዜ ምንም ፌር ያልሆነ ነገር ይፈጠራል። አውቃለሁ ብራዚል ኳሱን ይዞታል፣ ግን ጃፓን አትሊስት ኤክስትራ ታይም ላይ ገብተው እድላቸውን መሞከር ይችሉ ነበር። በቃ እድለኛ አልነበሩም። እኔ እውነት የምነግራችሁ መሰራችሁ ኳስን ስናይ ማለት ነው የሚያጠቃ ቲም ብቻ አይደል የሚከላከልም ቲም በጣም ይጫወታል። ጃፓኖች በቃ ጀግኖች ናቸው። እግዚአብሔር በጣም ትችላላችሁ፣ አንበሶች ናቸው። ለምን ይሄን እንዳልኩ ልንገራችሁ። እነ ሚቱማ እነ ኩቦ ተጎድተውባቸዋል፣ አልተጫወቱም። አስቡት፣ ሁለቱም ዊንገሮቻቸው ምርጦቹ ዊንገሮቻቸው ተጎድተውባቸዋል። ሚቱማ እኮ ዲግሪ ያለው እኮ በድሪብሊንግ ዛሬ እንደዚህ እግዚአብሔርን ጦጣ ነበር የሚያደርጋቸው። እና ማይዳ እኮ አጥቂ ናቸው እንጂ እኮ ዊንገር አይደሉም። እግዚአብሔርን ይኸውላችሁ ለመሰላችሁ ይሄን ያልኳችሁ ሲመጡት የነበረውን አመጣጥ ፈጣን ናቸው። እኔ አላቅም፣ እኔ ጃፓኖችን እወዳቸዋለሁ ብዬ አንድም ቀን አስቤ አላቅም ነበር። ግን በዚህ ልክ ኳስን እንዴት እንደሚችሉ በቃ የሚፈልጉትን ነገር ያደርጋሉ። ሜዳው ውስጥ ደግሞ ስርዓታቸው፣ አሰልጣኛቸው እንዴት ደስ እንደሚሉ ኦቨርአክት የማያደርጉ በቃ። ግን ብራዚል ነው በቃ ምንም ማድረግ አይቻልም። አንቸሎቲ ምን አይነት ትልቅ አሰልጣኝ እንደሆነ ዛሬ በዚህ ጨዋታ ላይ አይቻሉ። ለመሰላችሁ ጃፓን የሌላቸውን ደካማ ጎናቸውን አይቶ ነበር። ሰከንድ አፍ ላይ እንደገባ ማለት ነው ገብርኤል ማጋሌሽን ዲክላር ራይስ አደረገው። በቃ ይሄ ነው እኮ የቀየረው ጨዋታው። ዲክላን ራይስ አደረገው ገብርኤል ማጋሌሽ። ምን አይነት ክሮሶች ነው ሲያነሳ የነበረው? ጎል እኮ የገባው እኮ የሱ ክሮስ እኮ ነው። ምን አይነት ክሮስ ነው? በቃ ቴስታ አጭሮች ናቸው፣ በቴስታ ግጩ፣ በቃ ቴስታ ግቡባቸው። ቴስታ ነው ደካማ ጎናቸው አለ፣ አለቀ በቃ። በቴስታ ገቡባቸው። ሌላም እኮ ኳስ ሊያገቡ ነበር። ሪያን እኮ መጥቶት በቴስታ ጀለስ እኮ ወይኔ ጃፓን ማርቲኔሊ ምን ሼማን በዚህ ሰዓት ጎል ታገባለ? እኔ ብራዚል እንድታልፍ ነው የፈለኩት፣ ግን ኤክስትራ ታይሙን እንዲጫወቱ ፈልጌ ከዛ በኋላ ቢለይ ነበር ሐሳብ የገባስ። ከዛ ከታገሉ አይቀር በቃ መርታ ፈርስት አፍ እየመራች ወጣ። ሰከንድ አፍ ካዚሚሮ ጠቅ አደረገላቸው። ከዛ ማርቲኔሊ ማይሆን ሰዓት ትላንት ሳውዝ አፍሪካ የተሰበረችበት ሰዓት ላይ ጠብቆ ወይኔ ጃፓን ማን አስደስተው ነበር። ገባል ስርዓታቸው ምናምን ራሱ ይበቃል፣ ግን ምን ያደርጋል በቃ ተሸኙ። ጨዋዎቹ ህዝቦች ባለቀ ሰዓት ለሳምባ ዳንሰኞቹ እጅ ሰጥተዋል። እስከ ረፍት ጃፓኖች 1-0 ቢመሩም በካዝሜሮና በጋብሪኤል ማርቲኔሊ አማካኝነት ብራዚል 2-1 ማሸነፍ ችላለች። በቀጣይም የኮት ዲቫርና የኖርዌይ አሸናፊ ከብራዚል ጋር የሚገናኙ ይሆናል። የማንም ዱቄት አበነነ ጠንቋይ አንተን ሊያስቆምክ ይሄድና ለማንም ይጸልይ። እዚህ አይሰራም ወንድሜ፣ እዚህ አይሰራም። ናፈቀን አርሰናል የታለ ስትሉ የነበራችሁ የዛሬው ጨዋታ አመለጣችሁ ንገሩኝ። አመለጠን ብቻ በሉኝ እስቲ በሉኝ እንደው የማጋሌሽ አሲስት የማርቲኔሊ የማለፊያ ጎል አመለጠን ብቻ እንዳትሉ። አርሰናል ናፈቀን ስትሉኝ አልነበረ
አርሰናል ከየት ይምጣሽ? እንግሊዝ ስለሌለሽ ነው ከየት ከዚህ በላይ አርሰናል ከየት ይምጣሽ? ጃፓን ማለት ነው ልሽ በዚህ አይንሽ እንዲህ ከተከላከልሽ እንዲሮጠሽ ካጠቃሽ ማለት ነው። አይንማ ከፍ ያለ የኛ አይነት አይን ቢሰጥሽ ማለት ጉር ካፍ ያለሽ እንጂ ጉር ካፍ ያለሽ። ኧረ አባላው ደግሞ የሱዙኪ ማለት ምንድነው? ሁሉ ሱዙኪ ቤንች አንዱ ሱዙኪ የገቡት ሁለት ሱዙኪ ምንድነው? እንዴት ነው የምትጠራሩት አሁን እዛ? አዳ ጃፓን ከባድ ናት። እንዳትንቋት ጋይዝ። አይኗን እንዲጠቦ እንዲህ ከተከላከለችና ካሸለ እንትን ካለች ካጠቃች አስቧት ወግቢል ጉሞረጅ ማርቲናሌ ጋብሪኤል ማርቲናሌ ካርሎ አንቸሎቲን አንድ ደቂቃ ሲቀረው ሶፊ መንጥቆ ወጣቸው ብራዚሎችን በቀጣዩ ዙር ሊያሳልፍ የሚችል የመጨረሻ ደቂቃ ጎል የአርሰናሉ ጋብሪኤል ማርቲናሊ። አርሰናል ጃፓንን አሸነፈ ይላል። የምሬ ነው ብላችሁ ማጋነን አይሆንብኝም። የአርሰናሉ ተጫዋች ጋብሪኤል ማርቲኔሊ በተጨማሪ ደቂቃ ባገባው ጎል ብራዚል ጃፓንን በጥሎ ማለፉ አሸንፋ መውጣት ችላለች። እንግዲህ ብራዚል ጥሎ ማለፉን ተቀላቅላለች። ማርቲኔሊ ይመችሽ አባቴ። አርሰናል ጃፓን አሸነፈ ማለት ነው። የአርሰናል ደጋፊዎችና የማርቲኔሊ ፋኖች እንኳን ደስ አላችሁ። ከምሬ ነው ብላችሁ አስቡት። ላስት ሚኒት ነው፣ ወርልድ ካፕ ነው። የአርሰናል ተጫዋች ላስት ሚኒት ጎል አግብቶላችሁ ብራዚልን ጥሎ ማለፍ ሲያሳልፋችሁ ማለት ነው። ጃፓን ግን በጣም የሚገርም የምሬ ነው ብላችሁ የሚገርም ፐርፎርማንስ ያሳያችሁ። በዛው ልክ ደግሞ አሳዛኝ ተሸናፊ ነው። በቃ አቅማችሁን አድርገዋል። በረኛውም ጸድ ነበረ። መከላከልን ብትሉ አታኪንግ የሚገርም ጎል ነበር ያገቡት። ደግሞ በዛው ልክ ደግሞ ብራዚሎችን ማድረቅ አለብን። እስከ መጨረሻ ወደ ተፋልሞ ነበረ። ጋብሪኤል ማርቲኔሊ፣ ብሩኖ ጉማሬሽ የሚገርም አሲስት ነው። ማርቲኔሊ ደግሞ የሚገርም ፊኒሽንግ ነው። እንዲህ ካልወጣ ማለት ነው። ከምሬ ነው። እንዲህ ቀጣይ ዓመት እንዲህ እንድትሆን ነው የምፈልገው። ለማንኛውም ብራዚል ፋን ካላችሁ እዚህ ጋር እንኳን ደስ አላችሁ። ያሳይ ብራዚል ጃፓንን 2-1 በማሸነፍ 16 ውስጥ መቀላቀላቸውን አረጋግጧል። እውነት ለመናገር በእግር ኳስ ታሪክ በጣም የምጠላው ነገር ከ90 በኋላ የሚገባ ጎል እንዴት አባቱ እንደሚያቃጥል፣ በተለይ ደግሞ የገባው እናንተ ላይ ከሆነ በቃ እርር ድብን የሚያደርግ ውጤት ማለት ነው የሚሆንባቸው። እነዚህ 95 ላይ ነው የገባባቸው። እነዚህ ሰከንዳፍ ሲለጠልጡ አቆይተዋቸው ቅስማቸውን የሰበሯቸው ግን 95ኛው ደቂቃ ላይ ነው። በቃ ቪኒሺየስ ምናምን የሚገርም ተጫዋች። እኔ ቪኒሺየስ ምን እንደምልም አላውቅም ስለሱ። ሲቀጥል ደግሞ ማርቲኔሊ ዛሬ ጎት ነው። በቃ ጎት 95 ላይ ያበደች ጎል አገባ። ወደ 16 ውስጥ ይዟቸው ገባ ማለት ነው። እና እኔም በዚህ አጋጣሚ 2 ቲኬት ነው ያሳካው። ቴሌግራም ላይ ገብተህ ማየት ትችላለህ። የቀረው ጀርመን እንዲሁም ደግሞ የማታው የሞሮኮ ማለት ነው። ወርልድ ካፕ 16 ውስጥ መግባት ትፈልጋለህ? የአርሰናል ተጫዋች ሊኖር ይገባል ማለት ነው ይላል ጋብሪኤል ማርቲኔሊ ይላል። አቤት 30 ደቂቃ ልናያስበን ነበር ግን አልሆነም። ጦለባቸው ፎቃቃ ወያላ ማርቲኔሊ በኢየሱስ ባደረገ ጃፓኖች በጣም አሪፍ ነበሩ። ገብርኤልን አስጨንቀዋቸዋል። ሊሆን ግን አልቻለም። እንዴ ደርሰው ምን ልታረግ ነው የመጣው አንተ? 30 ደቂቃ ልታይ የለም፣ 30 ደቂቃ የለም። ሱዙኪ በቃ ይነዱሃል እዛ ጃፓን ላይ ምንም ማድረግ አይቻልም። ይበጃቸው። ሲጀመር ብራዚል ባታልፍ ይደብረን ነበር። እንዳገባ ነው ዞር ያልከው ብገባ ቫይረስ ነው ማንም አላየም። ኖርማል ነው። ይመቻቸው። የቀጠናው ስጋት ይላል በይ አዚጅራ ያልኩሽ አይደለም እንዴ አንበሳው ማርቲኔሊ ይፈርም ለአርሰ 5 ዓመት ኮንትራት በፈረሙ አይቀርም። ይኸውልህ ሲያመጣው እንዲህ ነው። ማርቲኔሊ አሁን ይፈርማል እንዴ? ምን ሆነ ነው?